ዛሬ ደግሞ ኮሌስትሮል ሊያመጡብን ወይንም ደግሞ በኮሌስትሮል እንድንጠቃ ከሚያደርጉ ምግቦች ውስጥ 10 ልንገራችሁ። አንደኛው ክሬም ነው። ክሬም በውስጡ ከፍተኛ የሆነ ሳቹሬትድ ፋት ስላለው ለኮሌስትሮል ተጋላጭ እንድንሆን ሊያደርገን ይችላል። ሁለተኛው ደግሞ ቺዝ ነው። ቺዝ ሃይ ሳቹሬትድ ፋት ሲሆን ባድ የሆነ ኮሌስትሮልን ያመጣብናል። ሶስተኛው ደግሞ ቸኮሌት ነው። ቸኮሌት በጣም ከፍተኛ የሆነ የስኳር መጠን እንዲሁም ደግሞ ሳቹሬትድ የሆነ ፋት ስላለ ይህም ደግሞ ለኮሌስትሮል ተጋላጭ ከሚያደርጉ ምግቦች ውስጥ አንደኛው ነው። አራተኛው ደግሞ ቀይ ስጋ እንዲሁም ደግሞ ቂቤ ነው። ይህም ደግሞ በውስጡ ከፍተኛ የሆነ ሳቹሬትድ ፋት አለው። ስለዚህ ይህም ደግሞ እንደተለመደው ኮሌስትሮል ሌቭላችን ከፍ ከሚያደርጉ ምግቦች ውስጥ የሚመደብ። አምስተኛው ደግሞ የታሸጉ ምግቦች ናቸው። የታሸጉ ምግቦች ትራንስፋት እንዲሁም ደግሞ አንሄልዚ የሆኑ ስለሆኑ እነዚህም ደግሞ ለኛ ለኮሌስትሮል ተጋላጭ ከሚያደርጉ ምግቦች ውስጥ ዋነኞቹ ናቸው። ሌላኛው ደግሞ ኮኮናት ኦይል ነው። ኮኮናት ኦይልም ደግሞ በውስጡ ሳቹሬትድ ፋት እንዲሁም ደግሞ ባድ የሆነውን ኮሌስትሮል በውስጡ ስለሚይዝ ይህም ደግሞ ለኮሌስትሮል ያጋልጠናል ማለት ነው። ሰባተኛው ደግሞ የተጠበሱ ምግቦች ናቸው። እንደ ቺፕስ፣ ሳምቡሳ፣ ዶሮ የመሳሰሉትን የምናዘውትር ከሆነ የሚጠበስባቸው ዘይት ለኛ ኮሌስትሮል ሊያመጣብን ይችላል። ሌላኛው ደግሞ እንቁላልን ለሁለት ከፍለን በውስጡ አስኳል የምንለው አስኳል በጣም ከፍተኛ የሆነ የኮሌስትሮል መጠን ስላለው ይህም ደግሞ በበዛ ቁጥር ለኮሌስትሮል ተጋላጭ እንድንሆን ያደርገናል። የመጨረሻው ደግሞ ሼልፊሽ የምንላቸው ናቸው። እነዚህ በአብዛኛው እኛ ባንጠቀማቸውም ነገር ግን በውስጣቸው ሃይ የሆነ ኮሌስትሮል ስላላቸው ይህም ደግሞ ብናውቀው ወይንም ደግሞ ብንገነዘበው የተሻለ ነው። እንደዚህ አይነት ቪዲዮዎችን ከፈለጋችሁ ሜክ ሹር ዛት ፎሎ ማይ አካውንት